ሰላም ጤና ይስጥልኝ የዩቲዩብ ቻናሌ ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይህ ቻናል ስለ ጤናና ጤና ነክ ጉዳዮች የምናወራበት በተለይም ደግሞ ስለ ባህላዊ ሕክምናዎችና ስለ ባህላዊ እጽዋቶች መድኃኒቶች የምናወራበት ቻናል ነው። ወደ ቻናሌ ስለመጣችሁ አመሰግናለሁ። ይህንን ፕሮግራም ማየት ከመጀመራችሁ በፊት ሰብስክራይብ ማድረጋችሁን፣ ላይክ፣ ሼር ማድረጋችሁን አትርሱ። ዛሬ እንድንነጋገር የፈለኩት ስለ ባህላዊ መድኃኒትና ስለ ባህላዊ ሕክምና አንዳንድ ሰዎች ስላላቸው አስተሳሰብና ስለሚሰጡት አስተያየት ነው። ብዙ ጊዜ ባህላዊ ሕክምናን ስናስብ አንዳንድ ሰዎች የሚያስቡት የሚያያይዙትም ከእምነት ነገሮች ጋር እንደሆነ በብዛት ተረድቻለሁ። ምክንያቱም እኔ የምሰራው ስራ ከባህላዊ ሕክምና ጋር ከባህላዊ ነገሮች ጋር የተያያዘ እንደመሆኑ መጠን ብዙ ሰዎች በምሰራው ስራ ላይ የሚሰጡት አስተያየት አለ። አሁን ስለሚሰጡት አስተያየት ላወራችሁ ፈልጌ አይደለም። ነገር ግን አስተሳሰባቸውን ሳየው እነዛ ሰዎች የሚሰጡኝ አስተያየት ምንድነው? ይህንን ስራ ከእምነት ነገር ጋር ያያይዙታል። እውነት ነው። ብዙ ጊዜ የሕክምናን ነገር የምናውቀው በእኛ በብዙዎቻችን አይምሮ ውስጥ ያለው ከእምነት ነገር ጋር የተያያዘ እንደሆነ በደንብ ተረድቻለሁ። ቢሆንም ግን እኔ አሁን ልሰራው የፈለኩት ደግሞ እየሰራሁ ያለሁት ከምሰራቸው ወይም ልሰራቸው ካዘጋጇቸው ካሰብኳቸው ስራዎች ውስጥ የትኛውም ስራ ከእምነት ነገር ጋር የተያያዘ ነው። እኔ ለሀገሬም ለትውልዴም ለልጆቼም ላወርስ ላስተላልፍ የምፈልገው ነገር ምንድነው? ባህላዊ ሕክምናን እንደ ባህል ሕክምናነቱ እንደ ባህላዊ ሕክምናነቱ እንደ ባህላዊ መድኃኒትነቱ ነው እንጂ ከየትኛውም የእምነት ወይም የሃይማኖት አስተሳሰብ ጋር ወይ ደግሞ ከሃይማኖት ስርዓት ጋር የሚያያዝ እንዲሆን አልፈልግም። ማንኛውም ሀገራችን ላይ በጣም ብዙ እጽዋቶች አሉ። በጣም ብዙ መድኃኒት የሚሆኑ ነገሮች አሉ። እነዛን ነገሮች ትውልዱ እንደ መድኃኒትነት እንዲጠቀማቸው ከሃይማኖታዊ ነገር ጋር የሚያያይዘውን ነገር ከዛ አስተሳሰብ ወጥቶ በቀጥታ ሕክምና ወይ ደግሞ የባህል መድኃኒት አድርጎ እንዲያስባቸውና እንዲጠቀማቸው ፈልጋለሁ። እኔም የማደርገው እኔ ከእናቴም ከአባቴም የወረስኩት ያየሁት ነገር መድኃኒትም በቤት ውስጥ ሲያዘጋጁት በቤት ውስጥ ለልጆቻቸው ለኛ ሲቀምሙ ሲያዘጋጁልን ያየሁት ከሃይማኖት ወይም ከእምነት ነክ ነገር ውጭ አድርገው ነው ሲሰሩት ያሉት። እኔም ደግሞ ተከትዬ እየሰራሁት ያሉት ለልጆቼ የማደርገው ነገር አውጥቼም ደግሞ ለሰዎች ለመስራት ያዘጋጀሁት ነገር አልፎም ደግሞ አሁን እየሰራሁበት ያለሁት ነገር በሙሉ ከሃይማኖታዊ ወይም ከእምነት ነክ ነገር ጋር የተያያዘ አይደለም። ሃይማኖታዊ ነክ ነገሮችን ለሃይማኖት ሰዎች ነው መተው ያለብን። እሱን የሃይማኖት ወይም የእምነት ተከታዮች እንደየእምነታቸው ይጠቀሙበታል። ይሄ ግን ለሀገርም ለትውልድም የሚጠቅም ትውልዱም ሊከተለው ሊቀበለው የሚገባው በሀገራችን ላይ ያሉ እጽዋቶችን ተክሎችን እንደ ባህላዊ መድኃኒትነታቸው እንደ ባህላዊ መፍትሄ ሰጪነታቸው ነው እንጂ ከእምነት ከሃይማኖት ነክ ነገር ጋር ማያያዝ አያስፈልግም ብዬ እኔ ይሄ እምነት አለኝ። ለምሳሌ ሁሉም በሽታ በባህል ሕክምና ይድናል ማለት አይደለም። ግን በባህላዊ ሕክምና ወይም በባህላዊ መድኃኒት የሚድኑ ነገሮችን በባህላዊ ነገር ማዳን እንችላለን። ለምሳሌ በመኪና የተገጨን ሰው በባህላዊ ሕክምና ይድናል ማለት አንችልም። ወይ ደግሞ እጁ የተቆረጠ ደም እየፈሰሰው ያለ ወይም አጥንቱ የተሰበረ ሰው ልክ ነው፣ በባህላዊ መንገድ የሚድንበት ብዙ መንገዶች ይኖራሉ። ነገር ግን በዘመናዊ ሕክምናም ደግሞ አስፈላጊ የሆነ ምርመራ አስፈላጊ የሆነ ጥንቃቄ ተደርጎለት የሚድን እንደሆነ የታወቀ ነው። ነገር ግን በባህላዊ ደግሞ ልናድናቸው የሚገቡ በሽታዎችን ደግሞ በባህላዊ መንገድ ማከም እንድንችል ይሄ ነው የኔ ሐሳብ፣ ይሄ ነው የኔ አስተሳሰብ። ይሄንን ስራም እንድጀምረው
ወደዚህ ስራም ጠልቄ እንድገባ ያደረገኝ አስተሳሰብ ይሄ ነው። ሀገራችን ላይ ብዙ እጽዋቶች፣ ብዙ ተክሎች፣ ብዙ ስሮች አሉ መድኃኒት መሆን የሚችሉ ግን ያልተጠቀምንባቸው። እናቶቻችን አባቶቻችን ግን ሲጠቀሙበት የነበረ። ስለዚህ ባህላዊውንም ዘመናዊውንም እንደየ አስፈላጊነቱ እያቻቻልን መኖር ስላለብን ነው። እኔም ደግሞ አሁን እየሰራሁት ያለሁት የጥርስ ሕክምና በባህላዊ መንገድ ነው። ስለዚህ ለምሳሌ የተቦረቦረ ጥርስ የማያስፈልግ በጣም ተቦርብሮ ያለቀን ጥርስ በባህላዊ ሕክምና ምንም ላደርገው አልችልም። ስለዚህ በዘመናዊ ሕክምና መነቀል ካለበት ይነቀላል፣ መሞላት ካለበት ይሞላል። ይሄንን ነገር አይቼ ለዛ ለታማሚው ወይ ደግሞ ጥርሱ ለተቦረቦረ ሰው ይሄ የሚያስፈልግህ በሕክምና ቦታ ሄደክ እንዲህ ማድረግ ነው ብዬ ነው የምነግረው። እኔ ደግሞ መስራት የምችለው ጥርሱ የተቦረቦረ ከሆነ ባክቴሪያው ሌላኛውን ጥርስ እንዳያበላሽበት እኔ የምሰራውን ስራ ነው ልሰራለት የምችለው። ከዛ ያለፈውን ስራ ደግሞ የዘመናዊ ሕክምና የሚሰሩ ሰዎች እንዲሰሩለት እንዲነቅሉለትም ወይ እንዲሞሉለትም ሐሳቡን ለዛ ሰው ሰጥቼ ወደ ሕክምና ቦታ ነው የምመራው። ስለዚህ ይሄንንም በባህላዊ ሕክምና ማስተካከል ስለምንችል ነው ወደዚህ ስራ ውስጥ የገባሁት። እኔም ደግሞ አሁን እየሰራሁበት ያለሁት የጥርስ የባህላዊ ሕክምና የተቦረቦሩ ጥርሶችን በባህላዊ ሕክምና ከአንደኛው ጥርስ ወደ ሌላኛው ጥርስ ይሄ ባክቴሪያ ተላልፎ ጥርሳቸውን እንዳይቦረቦር የሚያደርግ ስራ ነው እየሰራ ያለሁት። ይሄንን የምሰራው በባህላዊ መንገድ ነው፣ በጭስ በሚደረግ ሕክምና ማለት ነው። ስለዚህ ይሄንን ነገር የምሰራው ከሃይማኖታዊ ወይም ከእምነት ነክ ነገሮች ውጪ አድርጌ ነው እየሰራው ያለሁት። ስለዚህ ይቻላል ማለት ነው። እና ይሄንን ሕክምና የምትፈልጉ ሰዎች ከኔ ማብራሪያ መጠየቅ የምትፈልጉ ሰዎች እኔም ከየትም ያመጣሁት አይደለም። ጥንት አባቶቻችን እናቶቻችን ሲጠቀሙበት ከነበረው ከባህላዊ ሕክምና አስተሳሰብ የተወሰደ በዘመናዊ አስተሳሰብ የተደራጀ የተጠናከረ ሀሳብ ይዤ ነው እየሰራሁ ያለሁት። ስለዚህ ይህንን ሕክምና የምትፈልጉ ሰዎች ብትደውሉልኝ እናንተም ታዩታላችሁ። ከሃይማኖታዊ ነክ ውጪ መሆኑን እናንተም ታዩታላችሁ። ይሄንን ነው ልነግራችሁ የምፈልገው። ስላዳመጣችሁኝ አመሰግናለሁ። ተባረኩ።